ሰሞነኛ ህማም ረቡዕ ደራሲ ዘገየ ታደሰ። ሁለት ሰዎች አግዳሚ ወንበር ላይ ተቀምጠው አፍ ላፍ ገጥመው እንደ ወፍ ያወራሉ። መቼም ሰው የማይሰማው ሚስጥር ቢሆን ነው እንጂ እንደዚህ የነፋስ መሽለኪያ ሳያስቀሩ ተቀራርበው አያወሩም ነበር እያለ በልቡ ቀረብ ባላቸው ወጣቱ። ሁለቱም ተመሳሳይ የእድሜ እርከን ላይ ያሉ ይመስላሉ። መቼስ ሰው ኑሮውን ይመስላል። ቢሆንም ተረቱ አንዱ ፊቱ ሞላ ወዙም ጠለል ያለ ነው። ሌላኛው ደግሞ የፊቱ ቆዳ መሰብሰቡ ብቻ ሳይሆን የተበጣጠሰና የተነጫጩ ጸጉሩ ጦጣ የከረመበት ገብስ አስመስሎታል። ኖር አሉት ለመቀመጥ ያለውን ፍላጎት ቀድመው ተረድተው። በእግዚአብሔር ለነገሩ ባትሉኝስ መኖሬን አልተው አለ በልቡ እያጉረመረመ። ወዙ ጠለል ፊቱ ሞላ ያለው ቀና ሰረቅ እያደረገ ያየዋል። የሚፈራው አሊያም የሚጠራጠረው ነገር እንዳለ አኳኋኑ ያሳብቅበታል። ምን ፈልጎ ነው አይኑን እኔ ላይ የሚወረውር? ሌባ ነው መሰል። ፈስ ያለበት ዝላይ አይችልም። መቀመጫው ላይ ቁስል ያለበት እንደ ልቡ አይቀመጥም፣ እንደ ልቡ አይራመድም አይደል የሚባል አለ በውስጡ። ተው እባክህ፣ ይሄ ምን አባቱ ወንጀል ይሰራል እያየኸው አንድ ሐሙስ የቀረው መስሎ አለ ሌላኛው ሐሳቡ። የለበሰውን ጃኬት አይተኸዋል? አዎ 20 ሺህ ቢሆን ነው። ያጠለቀውንስ ጫማ? እሱም 10 ሺህ ቢሆን ነው። የእጅ ሰዓቱስ? እሱም 10 ሺህ ቢሆን ነው። አይደለም 20 ሺህ ይሆናል። አይገርምህም? እሺ በቃ ይሆን። የያዘው ስልክስ? እሱ እንኳን 50 ሺህ ይሆናል። ፊቱን የተዋበበት ቅባትስ? ለሱ አጠቃላይ 5 ሺህ አውጥቶ ቢሆን ነው። ሱሪው፣ ቲሸርቱ፣ ካልሲና ፓንቱ ስካርፑን ጨምሮ 15 ሺህ አያወጣም? አጠቃላይ 120 ሺህ ሰውየው ተሸክሟል ማለት ነው። ይሄ በዓይናችን ያየነው ነው። ወርቅ ጥርስ ያስተክል የዝሆን ጥርስ አሊያ የዳይኖሰር ጥርስ ይሁን የአልማዝ ጥርስ የምናውቀው የለም። ፊቱንም ሰርጀሪ ያሰራውም መረጃ የለንም። እንዴ ይሄ ሁሉ ምን ለማለት ፈልገህ ነው? ግማሽ ልቦናው ጠየቀው። ምንም ብቻ ሰውየው ሀብታም ነው። ሀብታም ከሆነ ደግሞ ከእያንዳንዱ ሀብት ጀርባ ወንጀል አይጠፋም። ሰውየው ሳየው ቀማኛና ማጅራት መስሎ ይታየኛል አለው ለግማሽ ልቦናው። አንተ ደግሞ በሰበብ አስባቡ ትጠራጠራለህ። ጅሌ እንደ እባብ ልባም እንደ እርግብ የዋህ ሁን ማለት ምን ማለት ነው? ሁሉንም ሰዎች ውደድ፣ ግን ሁሉንም አትመን ማለት እኮ ነው። እምነትህን በፈጣሪ አድርግ፣ መውደድህን ከሰው ላይ አታንሳ ማለትም ጭምር እንጂ። ጺ እያለ በራሱ አሾፈበት። ምን ወንድም ሀሳብ የገባ ትመስላለህ ሲለው ፊቱ ወዛ ያለው ከሀሳቡ ብንን አለ። አይ ደህና ነኝ፣ ደክሞኝ ብቻ ነው አለ ወጣቱ። እባክህ እኔ ጭንቅ ብሎኛል አለ ከወፍራሙ ጋር ያለው ጓደኛ። ምን አስጨነቀህ? አልሰጥም ካለ ጠቁመን ማስያዝ ነው አለ ሌላኛው ጓደኛው። ወጣቱ በዚህ ጊዜ ልቡ ፈጠን ብላ መምታት ጀመረች። የሆነ ነገር ልቡ ተጠራጠረ። ፍርሃት ቢጤ ይንጠው ጀመር። እንዴት አድርገን እንጠቁማለን? ጓደኛው ጠየቀ። መንገድ አይጠፋም፣ ማኑ አስነክተን እናስቀፈድደዋለን አለ ጓደኛው። በሴራ የተጠነሰሰ እንደሆነ ዛቻ ያዘለ ንግግሩ ያስታውቃል። ይቅርታ ምን አድርጓችሁ ነው ሲል በድፍረት ጠየቀ ወጣቱ። ገንዘብ ወስዶ ከልክሎን አለ ፊቱ ጭምድድ ጸጉሩ ልክስክስ ያለው ሽማግሌ። እኛ እኮ እዚህ ምድር ላይ የኔ የምንለው ነገር የለንም አለ አንገቱን እንደደፋ። ማለት ለፍቻ ያገኘሁትን እንዴት ነው የኔ የማይሆነው አለ ወፈር ያለው። እንድትለፋ ማን ጉልበቱን ሰጠህ? መንገዱንስ ማን አሳየህ? ፈጣሪ ነዋ አለ። ፈጣሪ ይህንን ያደረገልህ አንተ ከሱ በልጠህ ወይም ወዶህ እሱን ካንተ አሳነሶ ጠልቶት ይመስልሃል? አሊያ ለአንተ ሲሰጥህ ለሱ የነሳው ካንተ ሞሰብ ትራፍ እንዲበላ ፈልጎስ ይመስልሃል?
አለው። እኔ እንጃ፣ ግራ በተጋባ ስሜት ውስጥ ሆኖ መለሰ። አይደለም፣ አንተንም በመስጠት ሊፈትንህ እሱንም በመቀበል ሊፈትነው ፈልጎ ነው። ከተቀበሉ እጆች የሰጡ እጆች ምንኛ ብፁዕ ናቸው ይላልና ብሎ ጸጥ አለ። እሺ እሱስ ይሁን፣ የሰጠሁትን ካለመለሰልኝስ? አለ ደግሞ። ማንም የወሰደባቸው መልሱልኝ አትበሉ፣ እኔ ጨምሬ እሰጣችኋለሁና ያለውንም አስተውል ብሎ ወጣቱ ዝም አለ። በዚህ ጊዜ ወጣቱ ከሳቢያቸው በላይ ሆኖባቸውን መሰለኝ ዝም አሉ። እሱ ባይመለከታቸውም ሁለቱም በዝምታ ተሸፋፍነው በአይነ ቁራኛ ይመለከቱት ጀመር። አንዳንዱን ሲፈጥረው ለሰዎች ችግር ፈች አድርጎ ይፈጥረዋል። አንዳንዱን ደግሞ ለሰዎች ጉድጓድ ቆፋሪ፣ በሰዎች መንገድ ድንጋይ ካቢ፣ ሾህ ተካያ ያደርገዋል። አንተ ለሰው መቀየሪያ ቁልፉን እጅህ ላይ ካለ ስጠው። ከነ ችግሩ አጠብገብ ኮርትም ብሎ ከሚውል ከችግሩ ተላቆ ቢርቅህ ይሻላል። ከእሱ ሳትጠብቅ አንተ ማድረግ የምትችለውን ብቻ አድርግ ብሎ ቀና አለ። ሁሉም አንገታቸውን ነቀነቁ። አይገባችሁም፣ ስትዋሹኝ ነው። ቀድሞ በንጹህ ልባችሁ ያላደረው እኔ አንድ መናኝ ነግሬያችሁ፣ ለዚያውም በዚህ ደቂቃ በእድሜ ዘመናችሁ ያላገኛችሁትን ማሰላሰል አሁን ተረዳችሁኝ? ይሄ አለ በልቡ። ምን አልከን? አሉት። በግ ለአንበሳ ቀለቡ ናት። አሁን በሚገባ። አንበሳ ለበግ ምን ይጠቅማታል? ምንም። አያችሁ፣ ፈጣሪ አንዳንዶችን እንደዚህ ይፈጥራል። ለነሱ ጥቅም ባይሰጡም ለሌሎች ግን ለመኖር ምክንያት ያደርጋቸዋልና ብሎ ጸጥ አለ። ሁለቱንም ጸጥታ ዋጣቸው። በዛ ላይ ሰው ለማስያዝ ለመጠቆምና ለማስጠቆር መሯሯጥ ምን ይጠቅማል? እንኳን ጠቁማቸው፣ የሰው ልጅ በተፈጥሮ በክፋት፣ በተንኮል፣ በምቀኝነት ሰንሰለቶች የታጠረ ፍጡር ነው። እንዴት? አለ አንዱ። ከንፍር ውሃ በኋላ ኖህ ፈጣሪን ከዚህ በኋላ ሳታጥፋን ሲል ተማጸነው። ፈጣሪም በሰው ልጅ ጥፋት ድጋሜ ምድርን አልቀጣትም፣ ነገር ግን ከትንሹ ጀምሮ በእያንዳንዱ ልብ ውስጥ ክፋት በሰው ላይ ያድራል ብሏልና። በእርግጥ እነዚህ ያደሩብን ክፋቶች ቀና ነገር በመስራት ልናጠፋቸው እንችላለን። ግን እገሌ ጎዳኝ፣ እገሌ ክፉ ነው አትበሉ። የክፋት መጠኑ ይለያይ እንጂ ሁሉም ሰው ክፋት አለበት በውስጡ። ለምን? ርግመት ነዋ። በዛ ላይ እንደ አይሁዶች በስብሰባ ምክርን አትምከሩ፣ አትፍረዱ ይፈረድባችኋል፣ አትምከሩ ይመከርባችኋል አይደለም የሚባለው? አትዋል ይዋሉ፣ አትምከር ይምከሩ፣ በቆፈሩት ጉድጓድ ሳይገቡ የማይቀሩ አለ ያገሬ ሰው ብሎ ብድግ አለ። አነጋገሩ ግራ አጋብቷቸዋል። ሊኮንናቸው የተላከም መስሏቸዋል። እጃቸውን ባፋቸው ላይ እንደጫኑ በዓይናቸው የሚሄድበትን መንገድ ይከተሉ ጀመረ። ትንሽ እንደተራመደ አንድ የጠመጠመ አርሶ ፈረስ ካህን ባለቤቱን አስከትሎ ይመጣል። ከእግረ እስከ ራሱ ቅሽር ብሏል። ሚስቱም በፊታል ቀሚስና በፍታል ጃኖ ተሽሞንሙናለች። ብቻ በእግሯ ጎማ ጫማ አድርጋ አወዛገበችን እንጂ። አባቴ ስለ ፈጣሪ ሲል አንድ ሕፃን ጠየቀው። ፈጣሪ ይስጥህ አለ ካህኑ አንገቱን ከፍ ዝቅ እያደረገ። ፈጣሪ ሰማይ ቤት እጄ ነው የሚሰጠኝ? ደግሞ ፈጣሪ ይነግዳል ያርሳል፣ እናንተ ያልሰጣችሁኝን ወደ እሱ የምትመሩኝ ሲሉ ሕፃኑ ወጣቱ ሰማውና ልቡ ቀጥ አለች በድንጋጤ። አንተ ልጅ ፈጣሪ ይስጥህ አልሁህ አይደል? ነው በጉልበት ነው አለ ካህኑ በስጨት ብሎ። እኔም ማውቀው ፈጣሪ አንተ ነህ፣ በአጠገቤ ያለው የፈጣሪ መልእክተኛም አንተ ነህ ብሎ ዝም አለ። ወጣቱ መልስ አልሰጠም። ጆሮውን ጠል አድርጎ አለፍ አለ እንጂ ሆ እንዴት ያለ ልጅ ነው! አደረስን ከተባልህ ዘወር ነው አቡሽ ብላ በባሏ አነጋገርና ክብር ስትመጻደቅ አያት ልጁ። ሃሃሃ የቄስ ሚስት እግዜር አጎቱ ይመስላታል አሉ አለና በረጅሙ ሳቀ። ወጣቱ አረማምዱን እየቆጠረ ወደፊት ተጓዘ። ካህኑም ልጁን እየዞረ እያየው መንገዱን ቀጠለ። እንዴት ያለ ዘመን ነው! የሰጪ ሆድ ሳያስብ የበይ ሆድ ጮኸ አሉማ ሆይ እያቁተመተመች ባሏን ተከትላ መንገዷን ሄደች።